እስኪ ለአፍታ አይንሽን ጨፍኝና አስቢው። ጠዋት ስትነሺ ያ ሁሌም የሚያስጨንቅሽ የሆድ አካባቢ ስብ ድንገት ጠፍቶ ልክ እንደፈለግሽው ሆኖ የምትወጂውን ልብስ ለብሰሽ በመስታወት ራስሽን ስታዩ የሚሰማሽን ደስታ ዛሬ የምነግርሽ ተአምር አይደለም። በጣም ቀላል በሆነ መንገድ ልታሳኪው የምትችይበትን መንገድ ነው። ብዙ እህቶቼ አመጋገቤን ባስተካክል፣ ስፖርት ብሰራም ሆዴ አልቀንሳለኝ ብለው ይጨነቃሉ። ግን ዋናው ነገር ምን መሰለሽ? መፍትሄው ያለው እዚያው ሆድሽ ውስጥ ሳይሆን ሆርሞንሽን ማስተካከል ላይ ነው። ይህ ለውጥ ሲመጣ ፊትሽ ያበራል፣ ጉልበትሽ ይጨምራል። ከሁሉ በላይ ደግሞ በራስ የመተማመን ስሜትሽ ሰማይ ይነካል። ይህን ለውጥ ለማየት ዝግጁ ከሆንሽ እኔና አንቺ አብረን እንቀጥላለን። ይህንን ጉዞ አብረን እንድንቀጥልና አዳዲስ የጤናና የውበት ሚስጥሮች እንዲደርሱሽ ሰብስክራይብ በማድረግ የቤተሰባችን አባል መሆንሽን እንዳትረሺ። ሁሌም የምለቃቸው ነገሮች አንቺን ይበልጥ ቆንጆና ጤናማ ለማድረግ የሚረዱ ናቸው። አሁን ወደ ዋናው ጉዳይ እንግባ። ለምንድነው ቦርጭ የሚወጣው ብለሽ አስበሽ ታውቂያለሽ? ብዙ ጊዜ የምንሰማው ቅባት አታብዢ ወይም እንቅስቃሴ አድርጊ የሚል ነው። ግን አንዳንድ ጊዜ በጣም ትንሽ እየበላሽ እንኳን ሆድሽ ሊጨምር ይችላል። ለዚህ ደግሞ ትልቁ ተጠያቂ የሆርሞን መዛባት ነው። በተለይ ኮርቲሶል የሚባለው የጭንቀት ሆርሞን ሲበዛ ሰውነታችን ስብን በብዛት በሆድ አካባቢ እንዲከማች ያደርጋል። ሆርሞን ሲስተካከል ሰውነትሽ በራሱ ጊዜ ያጠራቀመውን ስብ ማቅለጥ ይጀምራል። ምንም አይነት አድካሚ ስፖርት ሳያስፈልግሽ በቤትሽ ውስጥ ባሉ ቀላል ነገሮች ብቻ ይህንን ውጤት ማምጣት ትችያለሽ። አሁን ይህንን ለውጥ የሚያመጣውን መጠጥ አብረን እናዘጋጃለን። ልክ እኔና አንቺ ወጥ ቤት ውስጥ ቆመን እንደምናወራ አድርገሽ አስቢው። የሚያስፈልጉን ነገሮች በጣም ቀላልና በማንኛውም ቤት ውስጥ የሚገኙ ናቸው። መጀመሪያ የምንፈልገው ጥሬ ዝንጅብል ነው። ዝንጅብል ለሆድ በጣም ጥሩ በመሆኑ በውስጡ ያለው ሙቀት የሰውነታችንን የምግብ መፈጨት ፍጥነት ይጨምረዋል። ዝንጅብሉን በደንብ አጥበሽ ላጪውና በደቃቁ ክትፊው። ቀጥሎ ደግሞ ሎሚ እንፈልጋለን። ሎሚ ሰውነታችን ውስጥ ያሉ አላስፈላጊ ቆሻሻዎችን ጠርጎ ለማውጣት ወደር የለውም። ሎሚውን ለሁለት ሰንጥቂውና ጭማቂውን ለብቻው አዘጋጂ። አሁን አንድ ትልቅ ብርጭቆ ለብ ያለ ውሃ አዘጋጂ። ውሃው በጣም የፈላ መሆን የለበትም። መጠጣት የሚቻል ለብ ያለ መሆን አለበት። የከተፍሽውን ዝንጅብል ውሃ ውስጥ ጨምሪው። ለጥቂት ደቂቃዎች ዝንጅብሉ በውሃ ውስጥ እንዲዘፈዘፍ አድርጊው፣ ጣዕሙና ጥቅሙ እንዲዋሃድ ማለት ነው። ከዚያም ያዘጋጀሽውን የሎሚ ጭማቂ ጨምሪበት። እዚህ ጋር አንድ የሚገርም ሚስጥር ልንገርሽ። ቀረፋ፣ ትንሽዬ የቀረፋ ዱቄት እዚህ መጠጥ ላይ መጨመርሽ በደምሽ ውስጥ ያለውን የስኳር መጠን ያስተካክላል። ስኳር ሲስተካከል ደግሞ ኢንሱሊን የሚባለው ሆርሞን ይረጋጋል። ኢንሱሊን ሲረጋጋ ደግሞ ሰውነትሽ ስብ ማከማቸቱን ያቆማል። ስለዚህ ይህንን ድብልቅ በደንብ አማሲዩ። አሁን ደግሞ ብዙ ሴቶች የሚሰሩትን አንድ ትልቅ ስህተትና ይህንን መጠጥ እንዴት አድርገሽ ብትጠቀሚው ይበልጥ ፈጣን ለውጥ እንደምታገኝ እነግርሻለሁ። ብዙ ጊዜ እህቶቼ ጠዋት ተነስተው ይህንን መጠጥ ይጠጡና ለምንድነው ለውጥ የሌለው ብለው ተስፋ ይቆርጣሉ። እዚህ ጋር ነው ትልቁ ሚስጥር ያለው። ትልቁ ስህተት ምንድነው መሰለሽ? መጠጡን ጠጥተሽ ወዲያውኑ ወደ ቁርስ መሮጥ። ሰውነትሽ ያዘጋጀሽውን የተፈጥሮ መድኃኒት ተቀብሎ ስራውን እንዲጀምር ጊዜ ይፈልጋል። መጠጡን እንደጠጣሽ ወዲያው ምግብ ስትበይ ሰውነትሽ መጠጡን ትቶ አንቺ አሁን ወደ ውስጥ ያስገባሽውን ምግብ መፍጨት ላይ ይወጠራል። የአንቺ ዓላማ ደግሞ የቆየውን ስብ እንዲያቀልጥልሽ ነው። ስለዚህ ይህንን ስህተት እንዳትሰሪ። መጠጡን ከጠጣሽ በኋላ ቢያንስ ለ30 ወይም ለ45 ደቂቃ ለሰውነትሽ እረፍት ስጪው። በዛ ሰዓት ውስጥ ቤቱን ማስተካከል ትችያለሽ። ልጆችሽን ለትምህርት ቤት ማዘጋጀት ወይም ለስራ ራስሽን ማዘጋጀት ትችያለሽ። ይሄ ጊዜ ሰውነትሽ ሆርሞኑን እንዲያስተካክልና ስቡን ማቅለጥ እንዲጀምር የሚሰጠው ወሳኝ ጊዜ ነው። ሌላኛው ስህተት ደግሞ ስኳር መጨመር ነው። ትንሽዬ ጣፋጭ ካልሆነ መጠጣት አልችልም ካልሽ ስኳር ጨርሶ እንዳታስቢው። ስኳር የቦርጭ አደገኛ ጠላት ነው። ይልቅስ ትንሽዬ የተፈጥሮ ማር መጨመር ትችያለሽ። ግን ካልጨመርሽበት ደግሞ ጥቅሙ እጥፍ ድርብ ይሆናል። እሺ፣ አሁን ደግሞ ይህንን ልምድ እንዴት ከህይወትሽ ጋር እንደምታዋህጂው እንነጋገር። በጣም ቀላሉ መንገድ ጠዋት በባዶ ሆድ መጠጣት ነው። ይሄ ሜታቦሊዝም የምንለውን የሰውነትሽን የኃይል ማመንጫ ሞተር ያስነሳዋል። አንድ የምነግርሽ ነገር ቢኖር ይህን ከጠጣሽ በኋላ ለ30 ደቂቃ ያክል ምንም ነገር አትቢ። ሰውነትሽ ስራውን እንዲጨርስ እድል ስጪው። እንዲሁም ማታ ከመተኛትሽ በፊት ከ2 ሰዓት ቀድመሽ እራትሽን ብይ። ማታ ሆድሽ ባዶ ሆኖ ሲያድር ሰውነትሽ ረፍት አግኝቶ ሆርሞኖችሽን በደንብ ያስተካክላቸዋል። ይህንን ለ2 ሳምንት ብቻ አድርጊውና ልዩነቱን እዩ። ሆድሽ እየቀነሰ ፊትሽ እየጠራና እንቅልፍሽ እየጣፈጠ ሲመጣ ትገረሚያለሽ። ይህንን ለውጥ ስታደርጊ የሚቀየረው የሰውነትሽ ቅርጽ ብቻ እንዳይመስልሽ። ትልቁ ለውጥ የሚመጣው በስነ ልቦናሽ ላይ ነው። ያ ሁሉ ጊዜ የሚረብሽሽና በራስሽ ላይ እንድትጠራጠሪ የሚያደርግሽ ቦርጭ ሲቀንስ በራስሽ ላይ ያለሽ እይታ ሙሉ በሙሉ ይቀየራል። ሰውነትሽን ስትንከባከቢው እሱም ደግሞ አንቺን መንከባከብ ይጀምራል።
አእምሮሽ ይበልጥ ንቁ ይሆናል። በቀላሉ አትደክሚም። ሁልጊዜም በደስታና በፈገግታ ትሞያለሽ። ይህ ሁሉ የሚጀምረው ዛሬ ለራስሽ ከምትሰጪው ጥቂት ደቂቃ ነው። ሁልጊዜ ትልቅ ለውጥ የሚመጣው በትናንሽ እርምጃዎች ነው። ስለዚህ ዛሬ አንድ ቀላል ነገር እንድታደርጊ ጋብዝሻለሁ። ዛሬ ማታ ስትተኚ ነገ ጠዋት ለምትጠጪው መጠጥ የሚያስፈልጉሽን ነገሮች ሎሚውን፣ ዝንጅብሉንና ቀረፋውን በኩሽናሽ አዘጋጅተሽ ደሪ። ጠዋት ስትነሺ ምን ልጠጣ ብለሽ እንዳታስቢ። ገና ዓይንሽን ስትከፍቺ ዝግጁ ሆኖ እንዲጠብቁሽ አድርጊ። ይህንን የመጀመሪያ እርምጃ ዛሬውኑ ከወሰድሽ ግማሹን መንገድ ጨርሰሻል ማለት ነው። ነገ ጠዋት ያንን ትኩስ መጠጥ ስትጠጪ ለራስሽ የገባሽውን ቃል እንደጠበቅሽ አስቢና በደስታ ተሞይ። እንግዲህ እህቴ፣ ቦርጭን ማጥፋት ማለት ራስን መጥላት ወይም በረሃብ መቀጣት ማለት አይደለም። ይልቁንም የሰውነትሽን ቋንቋ ተረድተሽ ሆርሞኖችሽን አረጋግተሽ በሰላም ወደ ተፈጥሯዊ ውበትሽ መመለስ ማለት ነው። ዛሬ የነገርኩሽን ቀላል ሚስጥሮች በተግባር ስታውያቸው ውጤቱ ካሰብሽው በላይ ፈጣን ይሆናል። ሁልጊዜም አስታውሺ፣ ውበትሽ የሚጀምረው ከውስጥሽ ነው። ራስሽን ውደጂ፣ ሰውነትሽን አክብሪ። ያኔ ዓለም ሁሉ አንቺን ማድነቅ ይጀምራል። በዚህ ጉዞ ላይ እኔ ሁልጊዜም አብሬሽ ነኝ። ጥያቄ ካለሽ ወይም ለውጥ ማየት ስትጀምሪ ኮሜንት ላይ ጻፊልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ላይክ እና ሰብስክራይብ ማድረጋችሁን አረጋግጡ።